ስለዚህ ለሁለት ከፍያለሁ ማይክሮ ማክሮ ወይም ሚኒ እና ስለዚህ ይሄ መጀመሪያ የምናገረው ቃል እንዳለ ይሄ እንደወረደ ቡና እንደወረደ ታውቃላችሁ ቀጥሎ በዝግጅት ወይም ለጉባኤው ይሆናል ብዬ ነው። ይሄ መጀመሪያ የምናገረው ግን እንዳለ ነው። ከአምስቱ ቢሮዎች መካከል ከባድ ቢሮ የሚባለው የነቢያት ቢሮ ነው። ከወንጌላውያን፣ ከሐዋርያት፣ ከእረኞች፣ ከአስተማሪዎች ለየት ያለ ቢሮ የነቢያት ቢሮ ነው። የነቢያትን መጽሐፍ አይታችሁ ከሆነ ቅደም ተከተል የለውም እና መጽሐፍ ቅዱስን ስታጠኑ በጣም የሚከብደው የነቢያት መጽሐፍ ነው። የዘፍጥረት መጽሐፍን ማጥናት ይቻላል። ካነበባችሁ በኋላ ታሪኩን መያዝ ትችላላችሁ። የዘጸአትን መጽሐፍ አንብባችሁ ታሪኩን መያዝ ትችላላችሁ። የነቢያትን መጽሐፍ ግን መያዝ አይቻልም። ሲፈልጉ ከቁጣ ይጀምራሉ። ሲፈልጉ ስለ ኢየሩሳሌም ይናገራሉ። ሲፈልጉ ስለ በጉ ይናገራሉ። ስለዚህ በጣም ከባድ ነው የነቢያት መጽሐፍ። ምክንያቱም ከላይ እንደወረደ ነው የሚናገሩት። በሐዋርያት ዘመን አንድ የቤተ ክርስቲያን ሕግ ረቆ ነበረ። ነቢያት ባሉበት አጥቢያ ቦታውን እንዳይይዙ፣ ሁል ጊዜ ቦታውን እንዳይይዙ ወይም ደግሞ ሌላ ቦታ ሄደው የሚያገለግሉ ከሆነ በዚያ ቦታ ላይ ረጅም ጊዜ እንዳይቆዩ። የነቢያት ጸጋ የሌሎችን ጸጋ የመጫን ባህሪ ያለው። ነቢያት ባሉበት ቤተ ክርስቲያን የሌሎችን አገልግሎት ይጫናሉ። ምክንያቱም ነቢያት ሁለት ባህሪ ያላቸው፣ ይተክላሉ፣ ይነቅላሉ። ስለዚህ በሕግ በውስጥ ደንብ ምን ተባለ? ነቢያት እየተዟዟሩ እንዲያገለግሉ። በአንድ ቤተ ክርስቲያን የሚቀመጡ ከሆነ ግን የሌሎችን አገልግሎት ይጫናሉ፣ ወይም እነሱ ብቻ መድረኩን ይይዙና ሌሎችን ጸጋዎች ህዝቡ እንዳይካፈል ይሆናል የሚል ውሳኔ ነበረ። ለዚህ ነው ነቢያት ለየት የሚያደርጋቸው። የነቢያት አገልግሎት አንድ ነው፣ መነዳት ነው። መነዳት ግን ስትነዱ እግዚአብሔር ያላችሁን ቃል ነው መጠቀም ያለባቸው። ብዙ የመገለጥ ሰዎች፣ በመገለጥ ጸጋ የሚያገለግሉ ሰዎች ይሰሳታሉ። የሚሰሳቱ ትርጉም ስለሚሰጡ ነው። እግዚአብሔር ተርጉም ካላችሁ ተርጉም። ለምሳሌ አንድ በህይወት የዘመን የማረሳው ነገር ልንገራችሁ። ሁለት እጮኛሞች መጡ። ፕሮግራም ተዘጋጅቷል እና ዛሬ እግዚአብሔር ስለ እኔና ስለ አንቺ ጉዳይ እግዚአብሔር እንዲናገረን ብለው ነው የመጡት። ነገር ግን ሲመጡ ምን ብለው ነው እንትን ያሉት? እግዚአብሔር ቁልፉን አንሱ ካለ እንጋባለን፣ ቁልፉን አታንሱ ካለ አንጋባም እና ይህንን ቃል እግዚአብሔር የማይናገር ከሆነ አንቀጥልም ብሎ ነው የመጡት። እና ቁልፉን አንሱ ብዬ መናገር ጀመርኩኝ። እንግዲህ አሁን እዚህ ጋር ቁልፉ የካዝና ነው፣ ቁልፉ የመጋዘን ነው፣ ቁልፉ ደግሞ የቁም ሳጥን ነው እያልኩ ብቀጥል መልእክቱ ምን ሊሆን ነው? ሊበላሽ። ስለዚህ ማብራሪያ እግዚአብሔር ስጥ ካላላችሁ መናገር የለባችሁ። ዝም ብላችሁ እንደወረደ ተናገሩ። አንዳንዱ ኮድ ምልክት ይዘው ይመጣሉ። ስለዚህ የነቢያት አገልግሎት ለየት የሚያደርገው እዚህ ጋር ነው። ምዕራፍ 7 ኢሳይያስ ምዕራፍ 7 ቁጥር 1 ብሉይ ኪዳን ገጽ 533 እንዲህም ሆነ በይሁዳ ንጉሥ በኦዚያን ልጅ በዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ረኦሰን፣ የእስራኤል ንጉሥ የሮሜልዮ ልጅ ፋቁሄ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፏት አልቻሉም። ለዳዊት ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንዲህም በለው፣ ተጠበቅ፣ ዝም በል። ስለ እነዚህ ስለሚጤሱ ስለ ሁለት የእንጨት እሸቶች ስለ ሶርያና ስለ ረኦሰን ስለ ሮሜልዮ ልጅ ቁጣ አትፍራ፣ ልብህ አይድከም። ሶርያና ኤፍሬም የሮሜልዮ ልጅ ወደ ይሁዳ እንውጣ፣ እናስጨንቀውም፣ እንስበረውም፣ የጣቤልም ልጅ እናንግስበት ብለው ክፋት ስለመከሩብህ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም። የሶርያ ራስ ደማስቆ ነው፣ የደማስቆ ራስ ረኦሰን ነው። በ65 ዓመት ውስጥ ኤፍሬም ይሰባበራልና ሕዝብ አይሆንም። የኤፍሬምም ራስ ሰማርያ ነው፣ የሰማርያም ራስ የሮሜልዮ ልጅ ነው። ባታምኑ አትጸኑ፣
እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክት ለምን። አካዝም አልለምንም፣ እግዚአብሔርን አልፈታተንም አለ። በዚህ ቦታ ላይ አካዝ የሚባል ንጉሥ አለ። አካዝ የይሁዳ ንጉሥ ነው። ይሁዳ የኢየሩሳሌም አውራጃ ነው። ኢየሩሳሌም የይሁዳ መናገሻ ከተማ ነች። ሰማሪያ የሰሜን እስራኤል መናገሻ ከተማ ነች። በሰለሞን ኃጢአት ምክንያት እስራኤል ለሁለት ተሰንጥቃለች። ሰሜን እስራኤል፣ ደቡብ እስራኤል። ደቡብ እስራኤል ይሁዳ ነው። ሰሜን እስራኤል ሰማሪያ ነው። መጽሐፍ ቅዱስን ስታነቡ፣ የነገስትን መጽሐፍ ስታነቡ የእስራኤል ንጉሥና የይሁዳ ንጉሥ የሚል ቃል ታያላችሁ። የይሁዳ ንጉሥ ማለት በዳዊት ከተማ በኢየሩሳሌም ይነግሱ ዘንድ በተለይ የቃል ኪዳኑን ታቦት የቃል ኪዳኑን ሕግና ሕዝብ የሚመሩ ሰዎች ናቸው። አካዝ የይሁዳ ንጉሥ ነው። በዚህ መካከል ግን ሶሪያ የአሁኗ ሶሪያ ማለት ነው እና የሰማሪያ ንጉሥ የሰሜን እስራኤል ንጉሥ በአካዝ ላይ ጦርነት አወጁ። ስለዚህ ሚዛኑ ጥሩ አይደለም። ሁለት ሀገር በአንድ ሀገር ላይ። ይህንን ወሬ ሲሰማ ንጉሱ አካዝ በጣም ደነገጠ። ካቢኔውን ሰብስቦ ህዝቡን ሰብስቦ ሁለቱ ሀገሮች እንደሚወሩት ነገራቸው። ስለዚህ መጽሐፍ ቅዱስ ሲናገር የህዝቡ ልብ ዛፍ በነፋስ እንደሚናወጥ፣ ኃይለኛ ነፋስ ሲመጣ አንዳንድ ዛፎች መሬት ነክተው እንደሚነሱ ሁሉ የህዝቡ ልብና የንጉሱ አካዝ ልብ ዛፍ በነፋስ እንደሚናወጥ ተናወጠ ይላል። በሌላ አማርኛ በጣም ደንግጧል። የሚገርመው የዚህን ንጉሥ ፍርሃት የምታዩት ከቤተ መንግስት ወጥቶ ብቻውን እየተነጋገረ በልብስ አጣቢ እርሻ መካከል ነው የተገኘው። ተጠንቀቁ፣ ታጅቦ ነው የሚሄደው። ተጠንቀቁ፣ ወታደር አለው። ከቤተ መንግስት እንዴት እንደወጣ አይታወቅም። ከኢየሩሳሌም ከከተማው ወጥቶ ከቤተ መንግስት ወጥቶ በሆነ የልብስ አጣቢ እርሻ መካከል እዚያ ብቻውን ይነጋገራል። እንግዲህ ንጉሥ በታሪክ ቤተ መንግስቱን ለቆ ብቻውን በአንድ ተራ ገበሬ እርሻ መሬት ላይ በልብስ አጣቢው እርሻ ላይ ሲንከራተት የተገኘ የመጀመሪያው ንጉሥ አካዝ ነው። ነቢዩ ኢሳይያስ ልጅ አለው። ልጁ ያሱብ ይባላል። እዚህ ጋር እንደተጠቀሰው እግዚአብሔር ልጅህን ያሱብን ይዘህ በልብስ አጣቢው እርሻ ንጉሱ አካዝ ግራ ገብቶት ብቻውን እየተነጋገረ ነው። እንግዲህ የእብደት መጀመሪያ the first step of madness የእብደት መጀመሪያ ብቻን መነጋገር ነው። ሰው ሊያብድ ሲል ብቻውን ይነጋገራል። ስለዚህ ማይል አጀስትመንት እንለዋለን በሳይኮሎጂ። this is the initial የመጀመሪያው የእብደት ምዕራፍ ሰው ብቻውን ሲናገር ማንም ሳይኖር። ንጉሱ ብቻውን እዛ እየተነጋገረ ነው፣ ሰው የለም። ስለዚህ እግዚአብሔር ሂድ አለው። ሂድና እንዲህ በለው። ንጉሱ ብቻውን ባለበት ቦታ ኢሳይያስ ከልጁ ጋር ሄደና እንዲህ አለው። አካዝ አለው፣ አቤት፣ የእስራኤል አምላክ እንዲህ ይልሃል። አሜን። አንደኛ ተጠበቅ፣ ሁለተኛ ዝም በል፣ ሶስተኛ ሶሪያና ሰማሪያ ሁለቱ የሚጨሱ የጠለሸት እንጨቶች ናቸው። አራተኛ አትፍራ፣ አምስተኛ ልብህ አይድከም፣ ስድስተኛ እንውጣ፣ ሰባት እናስጨንቀው፣ ስምንት እንስበረው፣ ዘጠኝ የጣቤልን ልጅ እናንግስበት ብለው የመከሩትን ምክር ሰምቻለሁና ተጠበቅ፣ ዝም በል። ይህ ምክር ምን አይሆንም? አይጸናም። ይህ ምክር ምን አይሆንም? አይጸናም። ምን አይልም? ከፈለግ ካለው ይህ ንግግር ከላይ ከሰማይ ከእግዚአብሔር ዘንድ ካልሆነ አሁኑኑ ምን ለምን ምልክት። እሱ ግን እንዲህ አለ፣ የእስራኤልን አምላክ አውቀዋለሁ፣ አልለምንም፣ እግዚአብሔርንም አልፈታተንም። አሜን። የሚገርም ንግግር ነው። አሁን ከባድ ነው። እዚህ ጋር ይሁዳ አለ፣ በዚህ በኩል ሶሪያ አለ፣ በዚህ በኩል ሰማሪያ አለ።
እና ቀኑ እየቀረበ ነው። ጦርነቱ ሊጀመር ነው። ሁለት ሀገር ጦርነት ይዞ መጥቷል። በዚህ መካከል ግን ንጉሱ አንድ ነገር ይጠበቅበታል። አንደኛ ጦር ማዘጋጀት አይችልም። ተጠበቅ ተብሏል። ምን ተጠበቅ? ሰራዊት መጫን አይችልም። ሰራዊት ማሰልጠን አይችልም። ተጠበቅ፣ ዝም በል፣ ምንም ነገር እንዳታደርግ። ግን ሁለት ሀገር ጦርነት እዚህ ጋር ነው፣ እየተዘጋጁ ነው። ለአንድ ሀገር መሪ ሁለት ሀገር ለሚከበው ሰው ይህንን ንግግር መቀበል ከባድ ነው። ተጠበቅ፣ ዝም በል። ከዛሬ ጀምሮ ብትለፈልፍ፣ ህዝቡን ልቡን ብታቀልጥ፣ ሊወሩኝ ነው እያልክ ግራ ብትጋባ፣ ወይም ከሊባኖስ ጋር ለመወገን ሌላ የፖለቲካ ዲፕሎማሲ ብትጀምር ነግሬሃለሁ። አንድ ነገር ይጠበቅብሃል። ምን በል? ዝም። ደግሞ ተጠበቅ። ሁለቱ የሚጨሱ የእንጨት ጠለሸቶች ናቸው አለ እግዚአብሔር። አሜን። እግዚአብሔር እንደዚህ ይበላል ለዚህ ህዝብና ለኔ። በብዙ ጦርነት የተከበባችሁ ሰዎች፣ ሶሪያ የከበባችሁ፣ ደማስቆ የከበባችሁ፣ ጠንቋይ የከበባችሁ፣ ብዙ ነገር የከበባችሁ ሁለት ነገር ታደርጋላችሁ። ዝም። ደግሞ ምን ማድረግ? መጠበቅ። ያኔ ጠለሸት ነው ይተናል። አሜን። ግን ምን በል? ዝም። ግን ምን በል? ዝም። እነዚህ የወጡባችሁ ሰራዊቶች ለአምስት ዋና ዋና ነገር ነው። አንደኛ ሊወጡባችሁ ነው። ሁለተኛ ሊሰብሯችሁ ነው። ሶስተኛ ሊያስጨንቋችሁ ነው። አራተኛ ሊያስፈራሩባችሁ ነው። በእናንተ ምትክ ሌላ ሊያነግሱ ነው። ቢሆንም የሰራዊት ጌታ እግዚአብሔር ጠለሸቶች ናቸው ብሏል። አሜን። እነዚህ ምንድን ናቸው? ጠለሸቶች። ምንድን ናቸው? ጠለሸቶች ናቸው። እኛ ግን ምን ማለት አለብን? ዝም። እንጸልይ። ዝም በል፣ ተጠበቅ። እነዚህ ጠለሸቶች ናቸው አለ እግዚአብሔር። ልብህ አይድፈር፣ ልብህ አይድከም፣ አይፍራ። እንወጣለን፣ እናስጨንቀዋለን፣ እንሰብረዋለን፣ እናነግሳለን ብለዋል። ቢሆንም የሰራዊት ጌታ እግዚአብሔር ቀድሞ ይበትናቸዋል። አሜን። ብዙ ሰዎች በፍርሃት ውስጥ አላችሁ። ብዙ ሰዎች ልንወረስ ነው ብላችሁ የምትፈሩት ነገር አለ። ሊያነግሱብኝ ነው ብላችሁ የምትፈሩት ነገር አለ። ተከባችኋል። ሶሪያ ጨካኝ ነው። ሰማሪያ ቃል ኪዳኗን ረግጣ ሂዳለች። አንዳንዶቻችሁ እግዚአብሔርን የሚያውቁ ሰዎች ሁሉ ናቸው የሚያሳድዷችሁ። ሃሎ እኔ እግዚአብሔር ባሪያ ነኝ፣ እግዚአብሔር እንደዚህ በል ብሎኛል። እነዚህ ሁሉ የሚጨሱ የእንጨት ጠለሸቶች ናቸው፣ ይበናሉ። ግን አንተ ዝም በል፣ ዝም በይ፣ በቃ ዝም። ዝም ማለት ዝም ነው። መጠበቅ ማለት መጠበቅ ነው። ሰው አታሰባስብ፣ ምስክር አታሰባስብ፣ ቲፎዞ አታሰባስቢ፣ ማስረጃ አታሰባስብ። የሰራዊት ጌታ እግዚአብሔር ከላይ ደብዳቤውን አንብቦታል። አሜን። ዝም። እግዚአብሔር በቁጣ ይነሳል። አንዳንዶቻችሁ ከስራ እንደምትባረሩ ማስጠንቀቂያ ተሰጥቷቸዋል። እኔ እግዚአብሔር ሰው ነኝ። ዛሬ ግን ሌላ ትእዛዝ ይወጣል። ራባሃያ ጋባ ጃንዶ ሎማ ጋባ ጃንዶ ራባሃያ ጋባ ጃንዱ ባሃያ ለጃኖ ማጃኖ ማጋቢያ ጋባ ጃንዶ። ጠለሸት ነው አለ እግዚአብሔር። ጠለሸት አይታጠብም፣ ጠለሸት አይናከርም። ነገር ግን በጣት ነካ ነካ ሲያደርጉት ጠለሸት ይለቃል። እግዚአብሔር ከላይ በቁጣ ያየዋል፣ ጠለሸቱ ይቀላል። መታሰቢያ ሁሉ ይጠፋል። ተወረሃል፣ መውጫ የለህም፣ መግቢያ የለህም። በከተማ ፍርሃት፣ በየቦታው ፍርሃት፣ በቤት ፍርሃት፣ በዘመድ ፍርሃት፣ በመውጣት ፍርሃት፣ በመግባት ፍርሃት። አንቺ ጭራሽ መተኛ የለሽም። መስኮት ከፍተሽ ስትጨነቂ ታድሪያለሽ። ዛሬ ግን የእስራኤል አምላክ ለሕዝቡ መረጋጋትን ያደርጋል። ጠለሸቶች ናቸው እነዚህ ሁሉ። ዛሬ ይበናሉ፣ ዛሬ ይተናሉ።
የእስራኤል አምላክ ተቆጥቷቸዋል። ፓስተር እንዳለው ሃለው ሃለው ህዝቡ በበጉ ደም ተሸፍኗል። ሃሌሉያ። ግን ዝም በል፣ ግን ተጠብቅ። የራስክን መንገድ አቁም። የራስክን ማስረጃ አቁም። የራስክን ብልጥነት አቁም። የራስሽን ብልጥነት አቁሜ ትምክትክን አቁም። ለሰራዊት ጌታ እግዚአብሔር እንደ ሕዝቅያስ ደብዳቤውን አስነብበው። ያኔ የሰናክሬም ታሪክ ይገለበጣል። ዝም በል፣ ዝም በይ። እግዚአብሔር አይቷል። በጓዳ የተደረገውን ምክር እግዚአብሔር አይቷል። እግዚአብሔር ያላየው ምንም ነገር የለም። ጅማሬውን ያውቃል እግዚአብሔር። እየተቦካ ያለውን ነገር ያውቃል። የተጠነሰሰውን ነገር ያውቃል እግዚአብሔር። ዛሬ ግን የብዙ ተንኮለኞችን ቋንቋ ተበላልቋል። ሃሌሉያ። ግራ ገብቶ ብቻህን እየተነጋገርክ ነው። ግራ ገብቶሽ ብቻሽን በጓዳ ታወሪያለሽ። እንደ አካዝ ጸጥ ያለ ቦታ ፈልገህ በየሜዳው ወሬ ጀምረሃል። ግራ ገብቶሃል። የታወይ ለምን ነው ብለሃል። ጨንቆሃል። ዛሬ ግን ይላል የእስራኤል አምላክ ያስጨነቅኩን አስጨነቃለሁ። ሃሌሉያ። ጌታ ሆይ እናመሰግንሃለን። ጠላቶቻችንን ስለተበቀልክ ተባረክ። ዛሬ የሚያስጨንቁንን አንተ ስለምታስጨንቃቸው እናመሰግንሃለን። ክብር ላንተ ይሁን። ምልክት ካንተ አለምንም፣ አንተ ታማኝ ነህ። የወጉንን ስለምታሳድዳቸው ተባረክ። በአንድ የዘመቱብን በሰባት መንገድ ስለሚበተኑ ተባረክ። በሕዝብ ላይ ሞገስ ስለሚሆን ተባረክ። ሰላም ረፍት ስለሚሆን እባርካለሁ። ደስታ ስለሚሆን እባርካለሁ። ለዘላለም አልበጠስ ያለ ሰንሰለት ስለተበጠሰ ተባረክ። ፍርሃት ስለሚበጠስ ተባረክ። የዘር መርገም ስለሚወድቅ ተባረክ። በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ ይሁን ጌታ ኢየሱስ። ስለዚህ አጠገባቸው ያለውን ሰው አትፍራ በሉት። እግዚአብሔር ይችላል። ጠለሸቶች ናቸው እነዚህ። እግዚአብሔር ሲቆጣ ተራሮች ይቀልጣሉ። እግዚአብሔር ሲቆጣ አሜን። እግዚአብሔር በወረደ ጊዜ በሲና ተራራ ላይ ኃይለኛ ክብር ሆነ። አሜን። እግዚአብሔር አለ ሙሴን ሕዝቡ ወደ ተራራው እንዳይጠጋ እኔ ወርጃለሁ። አሜን። እግዚአብሔር ሲቆጣ ነገሮች ሁሉ ጸጥ ይላሉ። ስለዚህ አጠገባቸው ያለውን ሰው አትፍራሉት። ያስፈራራህን ሁሉ የሚያስደነግጥህን ዛሬ እግዚአብሔር ከላይ ተቆጥቶታል። ልብህ አይፍራ። አትወረስም፣ አትዋረጅም በሏት። አትደንግጥ። ምርኮ ሁሉ ይመለሳል በሉ። አሜን። እግዚአብሔርን ማንም አይቀድመው። አሜን። ጴጥሮስ ሊታረድ ከቤተ መንግስት የሚያርዱ ያዕቆብን ያረዱ ተልከዋል። ከቤተ መንግስት ምናልባት ጴጥሮስ የታሰረበትና ቤተ መንግስቱ ቢበዛ 5 ኪሎ ሜትር ነው የሚሆነው። ነገር ግን ከዚህ እስከ ፀሐይ 93 ሚሊየን ማይልስ ነው ርቀቱ፣ ለዚያውም እስከ ፀሐይ። የእግዚአብሔር ዙፋን ግን በጳውሎስ እንኳ ከሄድን ከ3ኛው ሰማይ ከፍ ያለ ነው። አሜን። ጴጥሮስን ሊያርዱ ከቤተ መንግስቱ ጉዞ ጀምረው ሰይፍ ይዘው ወጥተው፣ ነገር ግን ይህንን ምክር ያየ የሰራዊት ጌታ እግዚአብሔር ከላይ ከዙፋን መልአኩን ላከው። አሜን። ጴጥሮስ ወጥቷል፣ እነሱ ይፈልጋሉ። አሜን። በሩ አውቆ ይከፈታል። አሜን። የሚዘጋብህን በር እግዚአብሔር ዛሬ ከፍቶታል። አሜን። ስለዚህ አትሞትም። ጠላቶች ጉዞ ጀምረዋል፣ እግዚአብሔር ግን አይቀደምም። እግዚአብሔር ዘግይቶ ይነሳል፣ ግን በማንም አይቀደምም። ወንጀሉ ሁሉ አልቋል፣ ግን እግዚአብሔር ይገለብጠዋል። አሜን። እግዚአብሔር ይችላል። አሜን። የመገለጥን አገልግሎት ከባድ
ከባድ የሚያደርገው የማይሆን ሁኔታን ሰው ስለሚናገር ነው። በነገራችን ላይ ከ9 የጸጋ ስጦታዎች በጣም ትልቅ የጸጋ ስጦታ የመገለጥ ነው። ለዚህ ነው ጳውሎስ በመገለጥ ታላቅነት እንዳልታበይ የሥጋዬን መውጊያ ከፈውስ ከተአምራት 9 የጸጋ ስጦታዎች መካከል በጣም ትልቅ ጸጋ የሚባለው የመገለጥ ነው። ለምንድን ነው ታላቅ የተባለው ከተባለ እግዚአብሔር ብቻ የሚያነበውን የሰው ልብ የተቀባው ሰው ስለሚያነብ ነው። አሜን። የሰው ልብ ጅማትን ቅልጥምን ይመረምር ዘንድ የማን ችሎታ ነው? የእግዚአብሔር። የመገለጥ ስጦታ ያላቸው ሰዎች ይህንን ያነባሉ። አሜን። እግዚአብሔር ይችላል አይችልም? የመርዶክዮስ አይነት ሰዎች አላችሁ። የሞት አዋጅ ብዙ አዋጅ የታወጀባችሁ ዛሬ ይገለበጣል። ዛሬ ተገለበጠ። አሁን ተገለበጠ። አሁን ተገለበጠ። አሁን ተገለበጠ። አሁን ተገለበጠ። ሃሌሉያ! የፈለገው አይነት ይሁን የራሳችሁ ጉዳይ ነው። እግዚአብሔር ይችላል። አሜን። ጠለሸት ነው አለ ጌታ። አሜን። ጠለሸት 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 ይችላል አይችልም? ይችላል። ባለቀ ሰዓት ጌታ መድረስ አይችልም? ይችላል። ይህ ምክር አይጸናም። አሜን። የተመከረውን ምክር የሚያፈርስ የሰራዊት ጌታ እግዚአብሔር ድምፅ ዛሬ በእኔና በእናንተ መካከል ተገልጿል። ይህ ምክር አይጸናም። ስማ ሰይጣን ብሎ ውሸታ፣ የውሸት አባት አንተ፣ ጠላቶች፣ ጠንቋዮች፣ መተተኞች፣ ጎራ ገላጮች፣ ደጋሚዎች፣ ሰላቢዎች የመከራችሁት ምክር በአገልግሎቴ ላይ፣ በኑሮዬ ላይ፣ በትምህርቴ ላይ፣ በጸጋዬ ላይ ዛሬ ፈረሰ። ምን ሆነ? የምክር አይጸና። የምክር ለዚህ ነው እነዚህ መልእክቶች እንደወረዱ ናቸው። ማታ ተንበርክኬ እየጸለይኩ ሆቴሌ ላይ ነው ይህንን ተናገር ያለኝ ጌታ። ተገለበጠ። አሜን። አትፍራ። ተገልብጧል በሉት። ተሰርዟል በሉት። ተሰረዘ በሉት። ተገልብጧል በሉት። ዛሬ በሉት ወደ ቤት ትሄዳለህ። የምስራች ከባህር ማዶ ከሰፈርህ ከዘመድ ከጠላቶች ሁሉ ሳይቀር ትሰማለህ በሉት። እግዚአብሔር ይችላል አይችልም? ነገሩ ተገለበጠ። አሜን። እግዚአብሔር የብዙዎችን ሰንሰለት መቀስ ይዞ እየቆረጠ ነው። አሜን። እየቆረጠ ነው። ብቻ ዝም በላንተ አንተ ብቻ ዝም፣ በቃ ዝም ዝም ዝም።
ለጌታ መስጠት። በዚህ ፕሮግራም ላይ ከመገኘትሽ በፊት ማስጠንቀቂያ የተሰጠሽ እህታለሽ። እዚህ ቤት ብትገቢ እኔ ሰው አይደለሁም ወንድ አይደለሁም ብሎ የዛተብሽ ሲል እግዚአብሔር እንደዚህ አለኝ። እኔ አለሁ። እግዚአብሔር አለ። እግዚአብሔር አለ። በዙፋኑ ላይ አለ። ባዘጋጀው እንጨት ላይ ይሰቀላል። እስራኤል ነፃ ይወጣል። አስተናጋጆች ጠንቀቅ በሉ። ነገሩ ህዝቡ ነው አስተናጋጅ። አሁን